ሰላም ጤና ይስጥልን። ከሰሞኑ በተቀሰቀሰው ግጭት ማምን አገኘ as if ግጭቱ ባለበት ሁኔታ ቆሟል ብለን እንውሰድና አሁን ባለው ሁኔታ ማን ምን አገኘ ምን አተረፈ? ተገንጣዩ በዶክተር ደብረጽዮን የሚመራው ህወሓት የተነፈገውን እውቅና መልሶ አገኘው ይሁን? እንደሚታወቀው በምርጫ ቦርድ በኢትዮጵያ መንግስት እውቅና መነፈጉ የሚታወቅ ነው። አሁን በፈጠረው ግጭት የኢትዮጵያም ፌደራል መንግስት ምላሽ ሰጥቶ ጥቂት የማይባሉ መሞታቸው መፈናቀሎች መታየቱና ዓለም አቀፍ ትኩረትን ማግኘቱ የሚታወቅ ነው። እና ይህ ሁኔታ ዶክተር ደብረጽዮን ለገነጠለው የህወሓት ቡድን እውቅና ወደ ድርድር እያሉ ነው ዓለም አቀፍ ኃይላትና አፍሪካ ህብረትን ጨምሮ። ዶክተር ደብረጽዮንም አልዘገየም፣ ወዲያው ነው እንደሚስማማ መግለጫ ያወጣው። በቅንነት እንደሚመለከተው ለጉዳዩ ትኩረት መስጠቱን ሙሳ ፋቂን የአፍሪካ ኮሚሽነር ሊቀመንበር የሆኑትን ሙሐመድ አሊ ዩሱፍን አድንቆ ነው እና ለፕሪቶሪያው ስምምነት ተገዢ ነኝ እውቅና እሰጣለሁ በሚል ለተሰጠው ጥሪ አስቸኳይ ምላሽ ነው የሰጠው። እና ቀደም ሲል አስተውላችሁ ከሆነ ጭቅጭቆች ነበሩ። ጌችም እንደውም የፈረምኩት እኔ ነኝ የፕሪቶሪያው ስምምነት የሚመለከተው ህጋዊው አቋም ያለው ህወሓት አንጃ ወይም ቡድን ይሄኛው ነው አይደለም ያኛው ነው የሚሉ መሳሳቦች ነበሩና ምናልባት እቺ ግጭት እየተስፋፋ ካልሄደ ዶክተር ደብረጽዮን ግቡን መጥቷል ልንል የምንችልበት ውጥረቱ ቴንሽኑን ጠብቆ ማቆየት ከቻለ የኢትዮጵያ ፌደራል መንግስት ተጨማሪ ጥቃት ሰንዝሮ ምናልባት ያው በአፋጣኝ ስኬት ላያገኝ ይችላል። ግን ያንን ቴንሽን መስበር ይችላል። አሁን እንደሚታወቀው ባንክ ወደ መዘጋቱ ነው። ብዙ አገልግሎት እያገኙ እንዳልሆነ ከአካባቢው ነዋሪዎች የሚመጡ መረጃዎች ያመለክታሉ። በረራ በይፋ ሙሉ በሙሉ የቆመ መሆኑ ይታወቃል። እነዚህ ነገሮች ኢንተርናሽናል አክተሮችን ወደ ጫውታው ስቦ ካልከተታቸው በቀጠናው አዲስ ጦርነት ለመሸከም በተለይ ኢትዮጵያ ላይ የሚነሳው ግጭት በቀላሉ አይበርድምና ሌላ አውዳሚ ጦርነትን አለመመልከት አይፈልግም። ከዛ አንፃር ረበረብ ይኖራል። ያ ደግሞ ምናልባት የደብረጽዮን ያው ትንሹ ግባቸው ሊሆን ይችላል ብዬ አስባለሁ እውቅናን ከማስመለስ አንፃር። ሌላኛው ነጥብ ያው እንደሚታወቀው እንደ ሁሉ ጊዜ ሁሉ የኤርትራ የኢትዮጵያን የባህር ጥያቄ የሚያጥላላ ምላሽ በቃል አቀባዩ የማነ ገብረ መስቀል አማካይነት ተናግራለች። የማነ በኤክስ ገጹ ነው ሐሳቡን የገለጸው። የዓለምን ህዝብ ለማሳመን ኢትዮጵያ በቀጠናው ባህር በር ይገባኛል ጥያቄዋን የዓለምን ማህበረሰብ ልብ ለማግኘት የምታደርገውን እንቅስቃሴ አጥላልተው ነቅፈው ነው እንደ ሁሉ ጊዜ ሁሉ ያቀረቡት። እውነት በ60 ኪሎ ሜትር ብቻ ርቃ የምትገኝ አንጡራ ሀብቷን ያፈሰሰችበት ሀብቷ
አጥንቷን ያፈሰሰችበት ወደብ አይገባትም ወይ ኢትዮጵያ በግፍ ነው የተቀማውት በሴራ ነው የተቀማውት የሚል ጥያቄ ያላት እና እነዚህ ጉዳዮች ሄደው የት ነጥብ ላይ ይደርሳሉ? ግጭት ይቀሰቅሳሉ ወይስ ኤርትራም በዛ በኩል ያለው ኃይል ወደ ቀልቡ ተመልሶ ለጋራ ተጠቃሚነትና እድገት የሚውልበት እድልን ይፈጥራል ወይስ ሌላ ጦርነት ሌላ ግጭት ይፈጥራል? የምናየው ይሆናል። ይሄን ጉዳይ እስቲ ትንሽ በተን ፈታ አድርገን ለማየት እንሞክር። ለጊዜው አሁን ባለው ሁኔታ የኢትዮጵያ መንግስት ወይም ፌደራል መንግስቱ በተሻለ ወታደራዊና ፖለቲካዊ ቁመና ላይ ነው የምናገኘው። አሁን ላይ ምንድነው ያደረገው? የማጋለጥ ስራ ነው የሰራው። ድብን አድርጎ የማጋለጥ ስራን ሰርቷል። ምንድነው የሚለውን ህዝብ የማየት እድል እንዲያገኝ አድርጓል። በትግራይ በኩል ያው ስጋቶች ነበረው። ህዝብ ቀደም ሲልም ስጋት ነበረው። ሌላ ዙር ጦርነት በፍጹም አንፈልግም የሚል ስጋት ነበረው እና ጥያቄዎችን ይጠይቅ ነበር፣ ሰልፎችን ያደርግ ነበር። በእንባ ሁሉ በእውነት በሚያሳዝን ሁኔታ በእንባ ሁሉ የታጀበ ነበር የወጣቱ ተማጽኖ እና የዶክተር ደብረጽዮን ቡድን ህወሓት ላይ ጥያቄ ነበረው እና እንደፈሩትም ጦርነት ደግሶ አጥምቆ ያመጣላቸው መሆኑን አሳየ ህወሓት በቀሰቀሰው ግጭት። በሌላ በኩል በአማራው በኩል ደግሞ ወክለሃለው መብትህን ማንነትህን የማስከብርልህ እኔ ነኝ የሚል ቡድን መኖሩ ይታወቃል። ታጣቂ ኃይል መንግስትን ጫካ ገብቶ የሚፋለም ቡድን ፋኖ ከሰሞኑ ወደ አንድነት መጥቻለሁ በማለት ላይ ይገኛል እና የዚህንም ቡድን ሪሊ አማራን ሊወክል ይችላል ወይ? አማራ እንዲኖረው የሚፈልገው ኃይል ነው ወይ? ምን ያህልስ ነው ሊጠቅመው ሊታደገው የሚችለው የሚለውን ነገር በጥሩ ሁኔታ ፕሮፓጋንዳም ምንም ሊሰራበት በሚያስችለው ደረጃ ነው መንግስት ግብአት ሊሆነው የሚችለው ነገር ነው ያሳየው። ምንድነው የሆነው? የህወሓት ታጣቂዎች መጣ ስፍራውን ሲጠብቅ ሲከላከል የነበረ የፌደራል ኃይል ጦር ስፍራውን ለቆ ወጣ። ዘን ምንድነው የሚሆነው? ፋኖ እስቲ ጠብቅ እስቲ ታደግ ነው እና ፋኖ ገለል ነው ያለው። ግን ይሄ ሁኔታ የአካባቢው ነዋሪ ተረጋግቶ አርፎ እንዲቀመጥ አላደረገው። እንዲፈናቀል እንዲሸሽ ነው ያደረገው። ኢን ሴንስ ምን እየሆነ ነው? ታጣቂው ኃይል አሳልፎ ሰጠው ማለት ነው። ለሚጠላው ለማይወዱት ስሙንም ሊሰሙት ሊያዩት ብዙ ጉዳት አማራ በታሪኩ ብዙ ጉዳት አስተናግዶብኛል ለሚለው ቡድን ለህወሓት አሳልፎ ሰጠው ማለት ነው። እኚህ ናቸው። ሌላኛው ነጥብ ፌደራል መንግስቱ የምር በጣም ጂኒየስ የሆነ ጨዋታ ተጫውቷል። በዚህ ፖይንት በቆይታ ርዝመት ምን ይፈጠራል የሚታወቅ አይደለም። እችን ኢንሲደንት ነው እያወራንባት ያለው። ፌደራል መንግስቱ ወጥመድ ላይ አልወደቀም። እንደሚታወቀው የዶክተር ደብረጽዮን ቡድን የሚመራ ህወሓት ሐላል ነው፣ ግልጽ ነው። መብት አለኝ ምናምን እያለ ምልልሶች ነበሩ። ወደ አስመራ ንግግሮች ነበሩ። ፋኖም ጭምር የፋኖ አባላትም ጭምር ዘመነ እና ሶስቱም ሻቢያ ህወሓት ፋኖ ንግግር እንዳላቸው ስምምነት እንዳላቸው የሚታወቅ ነው። አይደለም ትግራይ
ኤርትራን አትወጋም፣ ኤርትራ የጠላትነት አቋም እንደያዘች ይታወቃል። በዚህ ሰዓት ከጦርነቱ ከመቀስቀሱም በፊት ነው ፋኖ አንድነት ፈጥር ያለው ባለማግስት እኛን አልፈ ኤርትራን አትወጋም የሚል መግለጫ ያወጣው እና ንግግር እንዳላቸው ይታወቃል። ያው ወጥመድ መሃል ላይ ሆኖ ሳንዱች አልሆነም። ሻቢያና ህወሓት ገዛ ደግሞ ፋኖ አለ መሃል ላይ ሳንዱች አልሆነም። ከዛ መሃል አውጥቶ ማንነታቸውን አጋልጦና እያመጡት ያሉትን ጥፋት በትግራይም በኩል በአማራውም እንዲያዩ አድርጎ ራሱን ግን መልሶ ለማጥቃት በሚያስችለው ስፍራ ላይ በማኖር ለጊዜው በድሮን ኃይል ነው የተጠቀመው። በድሮን ኃይል ብዙ ጉዳት ማድረስ ችሏል። ባሉበት እንዲገቱ የተወሰነው እንዲደመሰስ መሳሪያዎች እንዲደመሰሱ ወደ ኋላ እንዲመለሱ ማድረጉ ነው እየተሰማ ያለው እና ትልቅ የፖለቲካል ከፍታ የተሻለ በንጽጽር የተሻለም ወታደራዊ አቋም ላይ በርግጥ የሚነጻጸሩ አይደሉም። እንደዛ መሆኑን በእኔ በኩል አይቻለሁ እና ጉዳዩን እየገፋ ከሄደ ይሄ ነገር እየገፋ ሲሄድስ መንግስት ምንድነው ፌደራል መንግስት ምንድነው እየተከተለ ያለው ነገር? በእውነቱ በጣም ማለት ኮንፊውዥን ነው። ሴራን ያውቃል። ሴራ የሚያውቅ ነው መንግስት። አብይ ሴራ ያውቃል። ለዚህ ክሬዲት መስጠት ያስፈልጋል። በእርግጥ እንደዚህ በተወሳሰበ ቀጠናና በተወሳሰበ የፖለቲካ ምህዳር ውስጥ ሴራን አለማወቅ የሚያስበላ ነውና እንደዛ ሴራን አውቆ መንቀሳቀሱ ጥሩ ነው። እኛ ለሀገራችን እስከጠቀምና እስከሰራን እና ምንድነው የሚሆነው? ፌደራል መንግስት ተገንጣዩን የህወሓት ቡድን ኢንሲግኒፊካንት ወደሆነ ምንም እዚህ ግባ ወደማይባል ኃይል ሊወስደው ወይም አንድ ጥጋት ይዞ ወይም ደግሞ እድሎች ካሉት ሊያጠፋውም እንደሚፈልግ የሚካድ አይደለም፣ የሚታበል አይደለም። ግን ኢንሲግኒፊካንት ወደሆነ ኃይል ይመልሰዋል የሚል ጥርጣሬ አለ። ህዝብ ራሱ ይነሳበታል፣ ይበለዋል። ምንድነው የሆነው? የባንክ አገልግሎት ተስተጓጎለ፣ በረራ ቆመ። የሚፈጥረውን ቴንሽን እያየ ነው እና ጦርነት ከፍቶ ለምን እንዲያደርግ እንዴ የጦርነት ውጤት ነው እና ያ የከፋ ጉዳትን ሳይደርስ እና እንደ ባለፈው ይዘረፍ ባንኩ በረራ እስከሌለ አይሆንም። በቃ አይሆንም እና እንዲህ ጠብቆ ተዘጋጅቶ ያለ ነው የሚመስለው ለየትኛውም አይነት ሲናሪዮ። በቃ ይሄ መረጃ ሲኖርህ እንዴት ነው የፌደራል መንግስትን እንቅስቃሴ እንደዛ ነው። ቀሎት እየተጫወተ ያለ ይመስላል ለጊዜው አሁን ባለው ሁኔታ። አንድም ይሄ ነገር ደብረጽዮንን ሊያንሰራራና ወደ ህይወት ሊመልሰው የሚችልበት ጠባብ እድል አለ። ሰፍቶ የሚታየውና ብዙ ሚዛን የሚደፋው ግን ፍጻሜውን እያፋጠነው ሊሆን ይችላል የዛን አንጃ ቡድን የሚለው ነው። በሌላ መልኩ መንግስት ባላንሱን ስቶ ወይም በደንፎ ምናምን ያው ተነሳስቶ ገብቷል አይደለ? እድሉን አገኘው በሚል ያልተመጣጠነ ኃይል በመጠቀም ሁኔታው ከሚገባው በላይ በማራገብ ህዝብ ለአላስፈላጊ እንግልት ስቃይ ወደሚዳረግበት ደረጃ ከቀየረው ግን ያኔ
እነ ዶክተር ደብረጽዮን እድል የሚያገኙና ፌደራል መንግስት ላይ የሚደርሰው ጫና ከፍ የሚል ሆኖ ይታየኛል። ቀጥላለን።